የተነበረ አመጣጣቸው ዳዕዋቸው ከኡመታቸው ጋር እንዴት እንደነበረ ትንሽ አብረን ምናያናቸው أولا عنوان المحاضرة نسبه صلى الله عليه وسلم أسماؤه طهارة نسبه ولادته وضاعته ودعوته وهجرته إلى المدينة وغزواته وحجه صلى الله عليه وسلم صفته وأخلاقه فضله إن الزين قروتين تنش التوسنا نقر لمداسس نال إن شاء الله كمبيوتر سلالي أسكنهم نبياتنا صلى الله عليه وسلم ياو لا يخفى عليكم وذكر فإن الذكرى تنفع المؤمنين نو እንግዲህ ዘራቸው የታወቀ ነው አንቢያዎች ከተላልቅ ቤተሰብ ከተላልቅ ዘር ነው የሚወለዱት አላሁ ዐዘ ወጀል ከአረቦች ቁረይሾችን መረጠ ብዙ ነው እንግዲህ አረቦች ለሶስት ይከፈላሉ عرب البائدة وعرب الأعاربة وعرب المستعربة عرب البائدة የሚባሉት ثمود الأولى ነዛ አላህ ያጠፋቸው ዘራቸው ጠፍቷል የመን አካባቢ ነበረ መነሻቸው عرب الأعاربة عرب البائدة የሚባሉት عرب الأعاربة ነቀህጣን ተለያዩ ጎሳዎች ከዛ ነው ዘራቸው عرب المستعربة مستعرباዎች ደግሞ إسماعيل جمرو كذا قتلو كنانا بلوي متال كذا محل ነው ከቁረይሾች በኔ ሃሽሞችን ከበኔ ሃሽም እኔን መረጠኛሉ يقول انا ابن الذبيحتين የሁለት ሰዎች ሊታረዱ ለቀረቡ ሰዎች ልጅ ነኝ ይሉ ነበር እስማኤል عليه السلام ለመታረድ እንደቀረቡ ቁርአን ላይ ተናግሯል وفديناه بذبح العظيم ብሎ አላህ ተባረከ ወተዓላ ተናግሯል እስማኤል ግን ነብዩ ኢብራሂም ትልቁ ፈተና ልጃቸው አንድ የሚወዱት ልጅ እንዲያርዱ ተደረጉ መጨረሻ ላይ ያው አላህ ተባረከ ወተዓላ فلما اسلما وتله للجبين فلما اسلما ሁለታቸውም እጅ ሰጡ ለአምር الله ለማረድም ለመታረድም اسلم امرهما الى الله عز وجل ጃቸውን ለአላህ ሰጡ የሚታረደው ለመታረድ ستجدني ان شاء الله من الصابرين قالوا قال يا أبت فعل ما تؤمر يتزكون ነገር እንግዲህ ያው ዝግጁ ነን ከባድ ነው እሳቸውም ለአላህ አምር ቢላቸውን ይዘው فلما أسلما وتله للجبين ከፊት ለፊት እንኳን ማለት ፊቱን አላይም ብለው ገጀርባን አጋድመው ሁላቸውም እጃቸው ሰጥተው የሚያርደው የሚታረደው ባለ አላህ ተባረከ ወተዓላ حقيقة ልባቸውን ሲያይ እውነተኛነትን ሲያይ وفديناه بذبح العظيم ብሎ አላህ ፊዳሁን እስማኤል ሳይታረዱ ቀሩ ከእስማኤል ኪናና መጣ ሁለተኛ ኢብኑ ዘቢሐተን ያሉት አብዱል ሙጠሊብ ሸይበት አልሐምድ የሚባለው ሃሽም አባቱ ወደ ሻም ሀገር እየሄደ ከበኒ ነጃር አያታቸውን አብዱል ሙጠሊብ የሚባለውን ወልደው እናቱ በኒ ነጃር አባቱ ቁረይሺ የሆነ አብዱል ሙጠሊብ የሚባለው መዲና ላይ ተወልዶ እሳቸው ወደ ንግድ ቦታ እየሄዱ ወደ ሻም ሀገር ፍልስጤም የሚባለው ጋዛ የምትባለው ከተማ አሁን ፍልስጤሞች እዛ ነው ሞተው የተቀበሩት ሃሽም አሁን ፍልስጤሞች ጋዛቱ ሃሽም እያሉ ነው የሚናገሩት የሃሽም ጋዛ ናት የነብዩ ሰለላሁ ዐለይሂ ወሰለም አያት ማለት ነው በኋላ እሳቸው እዛ ሄዱ ከሞቱ በኋላ ሙጠሊብ የሚባለው ወንድማቸው የካዕባን ኃላፊነት ወስዶ በኋላ ሲሰሙ ሃሽም እኮ አንድ ልጅ ወልዷል ከበኒ ነጃር ብለው ወደ መዲና ሄደው የአባቱን ቦታ ለማስተካት ሄደው ሲመጡ ሸይበት አልሐምድ ከሙጠሊብ ጋራ ከኋላ ፈረስ ላይ አፈናጣው ወደ መካ ሲገቡ ትንሽ አብዱል ሙጠሊብ መልካቸው ያው ተቆር ያለ ነገር ነበርና ይሄ አብዱል ሙጠሊብ አሉ የሙጠሊብ ባሪያ ከኋላ ይዞት መጣ ተብለው በዛው የተነሳ አብዱል ሙጠሊብ ተባሉ ያባታቸውን የመካ ቁልፍ ተረክበው ይያሉ በጣም አጠቋቸውና ብዙ ቂሷ አለ ምን አሉ ለአላህ ሰለት ገብተው እኔ 10 ወንድ ልጅ አላህ ሰጥቶ እነዛ 10 ልጆች አድገውልኝ እኔን ሒማያ ማረክ ከቻሉ ለአላህ ከመካከላቸው አንዱን ላርድ ተስያለሁ ብለው ሰለት ገቡ
አላህ 10 ወንድ ልጆችን ሰጣቸውና አባስና ሐምዛ ትላልቆች እነዚህን አባ ጣሊብ እነዛ 10ዎቹ ሰይፍ ይዘው አባታቸውን ጠብቀው ሄዱ ሲሉ ከመሃላቸው እንግዲህ አንዱ ማረድ አለብኝ ሲሉ አብደላ ላይ የነብያችን አባት እሳቸው ላይ ታወረደ አርዳለሁ ብለው ይዘው ሲመጡ ቃል ገብቻለሁኝ አርዳለሁ ለአላህ ገብቻለሁ ቃልን አግኝቻለሁ አሉ ቁረይሾች ተሰብስበው ይሄንማ እንደማድረግ የለብን ብለው ታዲያ ምንድነው የሚደረግ ሲባል በቃ በሱ ቦታ ላይ ግመል መታረድ አለበት ተባለ 10 ግመል አመጡና ጣጣሉ ተባለ 10 ግመል ሲጣል አሁን አብደላ ላይ ጣወጣው ይታረድ የሚል አሁን ይሻላል አሁን 10 ሲጨመር 100 ግመል ሞላ 10 መጨረሻ ላይ 100 ግመል እዚህ አብደላ እዚህ እጣ ሲጣል ግመሎቹ ላይ ወጣጣው ግመሎቹ ታርደው እሳቸው ተረፉ ስለዚህ አና ኢብኑ ዘቢሐተን ያሉት እስማኤልን መጀመሪያ እንዳየነው የእሳቸው አባት አብደላ ደግሞ በዚህ መልኩ ነው የተረፉት የሁለት ሊታረዱ ከነበሩት አባቶች መሐል የወጣሁ ነኝ ብለው ነበር ነብያችን ሰለላሁ ዐለይሂ ወሰለም በዛ ሁኔታ ላይ እንግዲህ ባሉበት ያው ቂሳው ረጅም ነው አድርገን ስለ መሲራቸው ነው ምን ሄደው ወደ ማግባትም ደረሱ መጨረሻ ላይ 40 ዓመት ሲሞላቸው ነብይነት ወህይ ላይ ጋር ሒራ ውስጥ እየገቡ ካነ የተነሰክ ዒባዳ ያደርጉ ነበር እንዴት እንደሚያደርጉ ባናቅም ባይመጣልንም ለያሊ ይታወቁ ለሊቶች ሄደው ስንቅ አድርገው እዛ ዋሻ ውስጥ ገብተው ዒባዳ አድርገው ስንቅ ሲያልቅባቸው እንደገና ወደ ቤተሰብ ተመልሰው ዋሻውን የሚገርማችሁ ነገር በጣም ረጅም ነው ወደ ስንት ሰዓት በፈጀብን እንደው ጉድና ያለን ብለን ሄደን መካ ማለት ነው በጣም ተራራ ላይ ነው እሳቸው የገቡበትም ገብተን አየን እንዴት እንደሆነ አሩ ሒራ የሚገርም ነገር እዚህ ነው ወህይ ጅብሪል መጥቶ እዛ ውስጥ ነው እንግዲህ ቅድም ሼክ እንዳሉት ጅብሪል መጥቶ ምቅ አረጋቸው ከዛ ለቀቃቸው እቅራ አላቸው ማ ነቢ ቃሪ አሉ ልቆ ማነብሰው አይደለም ሙምይነኛ መለሳቸው አሁንም ከመጀመሪያው ሁለተኛው ላይ ጭምቅ አረጋቸው አሁንም ለቀቃቸው እቅራ አላቸው ማ ነቢ ቃሪ ብለው መለሱ ሶስተኛ ላይ ከሁሉም በጣም የበለጠ በደንብ አድርጎ ጨመቃቸውና ለቀቃቸው እቅራ بسم ربك الذي خلق الانسان من علق اقرا وربك الاكرم الذي علم بالقلم علم الانسان ما لم يعلم ملو ورد نحن بزيلة السن امه اقرانا يوري سايሆን اقرا ሰዎች መሆን አለብን ወደ ቤታቸው ሲመለሱ رجع الى بيته وفؤاده يرجف ልባቸው እየተንቀጠቀጠ እንትን ብለው እቤት ገቡ ሲገቡ አይሻ ማን ኸዲጃ ረዲየላሁ ዐንሃ ገብተው ምን አሏት ልባቸው ትር እያለ ኢኒ خشيت على نفسي አሏት እኔ ፈራሁኝ በቃ የሆነ አደጋ ሊደርስብኝ ነው በጣም ፈራሁ እዚህ ላይ ያስተኝታ ጋቢ አልብሳ ልባቸውን ካረጋጋች በኋላ ኢኒ خشيت على نفسي እኔ የሆነ ነገር አለ የሚመጣ ፈራሁ ሲሏት قالت ምታቀው ነገር ከሳቸው ባህሪ ምታቀው ነገር ስለነበረና كلا والله لا يخزيك الله ابدا كلا والله لا يخزيك الله ابدا እንደምትለው አይደለም አንተን አላህ የሚያዋርድበት ምክንያት የለው ለምን انك تصل الرحم وتحمل الكد وتعين على نوائب الحق አንተን አላህ ያዋርድህም ዘመር ጠያቂ ዘመር ቀጣይ እንግዳ አክባሪ የለለ ነገር አንተ ዘንድ የሚገኝ تكسب المعدومه የለለ ነገር አንተ ጋር የሚገኝ ይሆንክ وتعين على نوائب الحق አደጋዎች የሆነ መከራዎች ሲደርሱ እምትደርስነ ከዚህም የተነሳ ነው ያ ሰውዬ ከአቡ ጃህል ግመል ገዝቶ አልሰጥህም ብሎት ከልክሎት ናዲ ቁረይሽ ስብሰባ ባለበት ቦታ ላይ ያ ማዕሸረ ቁረይሽ اني اشترى مني ابو حكم ابو جهل ابو الحكم ይባል ነበርና ግመሌን ገዝቶ ከለከለኝ ብሎ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ከዓባ አጠገብ እየሰገዱ ነበርና ሄድና ያው ዛም ይሰግደው ሰው ይሄድና ጠይቃሉ لانهم يعلمون ما بين ابي جهل وبينه እሳቸውና አቡ ጃህል ማለት ያለን ጠብ ስለሚያውቁ ያን ሰው ይሄድ ጠይቅ ብለው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ ያ هذا الرجل አንተ ሰውዬ ሆይ እኔ ቁረይሾች ጋር ሄጄ አቡ الحكم ገዝቶኝ ግመል አልሰጣለ እና ወደ እሳቸው ሲሄድ ወደ አንተ ላኩኝ ለሐቄን ባክህ ብለው ሲላቸው ናተው ብለው ተከትለው ወስደው አቡ ጃህል በረለ ቁረይሾች ምን ሊያረግ ነው ሲግዱ ተባለና ሰው ተላከ እሳቸውና እሱ መሃል ያለውን ጠብ ስለሚያውቁ ምን ሊያረግ ነው ከዛ በኋላ ሄዶ በር ቆረቆሩ ማን አልመሐመድ አሉ ደነገጠ ከፍቶ ሲያይ اعطي هذا حقه ይሄን ሰውዬ ሐቁን ስጠው ሲላቸው እሺ ጠብቀኝ መጣሁ ብሎ ቤት ገብቶ ብሩን ቆጥሮ ሰጣቸው ሰውዬው እሳቸውን አመስግነው ይሄ ነው ነዋኢብ الحق ማለት ነው አደጋ ቦታዎች ላይ የሚደርሱ አንዳንድ ነገሮች የሚደርሱ ነብይ አለይሂ ሰላቱ ሰላም ናቸው በዛ ሁኔታ ላይ ኸዲጃ አላህ እንዲህ ያለ ዘመን ቀጣይ انك تصل الرحم تكسب المعدوم وتعين على نوائب الحق يوم كسونه እንዴት ብለህ አንተን አላህ ምን ማረገህ ምንም እንደማቀው ብላ ሲጎን ወጉት ልጅ አለ ብላ ወረቀት ምን ነው ፈልጋ ወሰደችው
ወረቃ ምንድነው ያ የብነ እኺ ማዳ ተራ አላቸው ምንድነው ያየው እንዴ ስላቸው ይሄ هذا الناموس الذي نزل على موسى ይሄ እኮ የምታየው ከሙሳ ጋር የወረደ ነው ይሄ አንተ ትሆናለህ ብዬ አልጠብቅም ነበር አንተ ላይ ወጣ ስለዚህ ገና መከራ ይደርስብሃል ካገርህ ገና ያባርራል ሱ ታሪክ وكان يرتبط من الانجيل والتوراة قد رجل قد تنصر الى الله ورقة بن نوفل ስለዚህ ወህዩ ስለሚያቅ ተውራት ላይ እንጂል ላይ ስለሚያቅ እንዲህ ያለ ነብይ ይመጣል እንዲህ ይሆናል ከገር ይባረራል የሚል ስለሚያቅ ካገርህ ገና የሚያባርራል ይሄ ብቻ መሰለህ እንዴ ሲላቸው ቃል አው ሙخرجيهم አሉ ያወጡኛል ገና አው نعم ما جاء احد من ما جئت به الا عودي يا ليتني ወይኔ ጉልበት መኖርኝና በጎን ቆሜ በረዳው አላቸው ከዛ በኋላ እንግዲህ ወህዩ ጀመረ ወህዩ በሚጀምር ጊዜ ፈተረ ትንሽ ቆየ ከዚህ ከወህዩ በኋላ ከዚህ ከዋሻው በኋላ ብዙ ቆየና ተሰነ እንደው ተስፋ መቁረጥ ደረጃ ከደረሱ በኋላ መጣ ሲመጣ ዋሻው ውስጥ ያየው ሰውዬ መጣብኝ ሲመጣ ንገረኝ ብላው ነበር ኸዲጃ ረዲየላሁ ዐንሃ ያ የምታየው ነገር ይዮ ከመጣ እኔን ጥራኝ አለቻቸው አሁን ሲመጣ ደነገጡ ናቶሎላ መጣ አይተው ያየሁን አው ያየሁት ነው እንግዲህ እኔ ለፈተናለሁ አለች ኸዲጃ ሂጃቧን አወለቀችና ጉፍታ ብቻ እንትን ብቻ ቀሚስ ለብሳ ሂጃቧን አንስታ ናቶሎኔ ላይ ታፋይ ላይ ቁጭ በላላቻቸው መተው ታፋው ላይ ተቀመጡ እያየኸው ነው አለች አይ አሁን አይታየኝም አሏት ቆይ ወረዳለችና ወዳ ገብታ ሂጃቧን ለብሳ ናኔ ላይ ቁጭ በላላቻቸው ቁጭ ብለው ሲቀመጡ አሁን እየታየህ ነው አሏት አለቻቸው አሁን እየታየህ ነው እንግዲህ ይሄ ትክክለኛ የአላህ መላእክት ነው ወህይ ይዞ የመጣ ነው ሸይጣን አይደለም አለቻቸው በዛ ሁኔታ እንግዲህ እዛ ሐል ላይ ያሉ ተጠቅልለው በመጡበት መጣ يا أيها المدثر قم فأنذر وثيابك فطهر والرجز فاهجر ولا تمنن تستكثر ولربك فاصبر يمي الآيات والرجل أنت بقى بيتتقلل كوخي تنس رسالة أدرس من الوقت كذاك تنسوا على يا خديجة قد ولى عهد النوم على الوقت ينقل في جزيك خلاص أبقى أنقل كوالوت كذا على دعوة جمروا رسالة وحي تتوارد الوحي በዛ ሁኔታ ላይ ብዙ ነገሮች መጡ መቀሻቀሽ ሆነ ቁረይሾች ብዙ ነገር እነሱ ማሳዩ በዛ ላይ ነው እንግዲህ ቁርአኑ አበል ወሊድ ኢብኑ ሙጊራ የሚባለው አለቅጥ ኃይለኛ ነበርና ቁረይሽ ውስጥ እሱ ያለ እንዴት ብሎ እዚህ የቲም ላይ ወህይ ይወርዳል ብለዋል አቡ ለሀብ እንደዚሁ ምቀኝነት ይዞት ጠንቋይ ጠንቁላ ነበር ይባላል ከቁረይሽ ውስጥ አንድ የሚያወጣ ነብይ ያለ ተብሎ ወህይ እንትን የተናገረች አንድ ጠንቋይ ነበረችና እሱ በጣም አቡ ለሀብ የሚባለው በጣም መልከኛ ነበር አቡ ለሀብ ለሀብ ማለት ንብልባል ማለት ነው እሳት የሚንበለበለው የሚንቦገቦገው ከዛ የተነሳ ነው አቡ ለሀብ ያሉት ወህዩ መልከኛ ስለሆነ እኔ ላይ ይወርዳል ብሎ ሲጠብቅ በነብዩ ሰለላሁ ዐለይሂ ወሰለም ላይ ወህዩ በሚወርድበት ሰዓት መቀኝነት ይዞ ተነሳ ለምን እንደምትሆነው ሲባል በኒ ሐሽሞች ተንስተው ሲቃያ የኛ ነው አሉ ምን የኛ ነው አሉ እንደገና ደግሞ ነብይ የኛ ነው አሉ መታ ይኩኑ ሚና ነብይን ከነሱ ነብይ ከወጣኛስ መቼ ነው የሚወጣው የሚል በዚህ በሐሰድ የተነሳ እስከ ለተሞቱ ድረስ አቡ ለሀብ ቁርአኑ ወረደበት በዛ ሁኔታ ነው ቁርአኑ ተበት የዳወረደው በሙጀሚል ባለቤቱ ድንጋይ ይዛ አንድ ቀን ነብዩ መሐመድን ያጁና መሐመድ ይሳደበናል በግጥም ገጠመብን ብላ ድንጋይ ይዛ መጣ ለተመጣ ነብዩ ጋር አቡበክር አንድ ላይ ነበሩና ያረቺ ኸቢታ መጣች ያ ረሱላህ እቺ ቆሻሻ ሴትዮ መጣች ድንጋይ ይዛ በጇ እንዴት ይሻዘብ ተዋታሉ ድንጋይ ይዛ እዚህ ስትመጣ እሳቸው አልታዩአትም አይነ صاحبك يا አቡበክር አለቻቸው ባልደረባህ የት ነው لو رأيته لألقمته هذا الحجر في فمي አለች ይሄን ድንጋይ አፉ ላይ አጎስልህ ነበር የት ነው ያለው ወንድም ብላ በቁርአኑ ገጥም ገጠመች ምን አለች مذمما أبينا ودينه قلينا وأمره عصينا አለች مذمما أبينا ودينه قلينا وأمره عصينا مذمم النبي عليه الصلاة والسلام من قالوا انظروا كيف يصرف الله عني شتم قريش الله እንዴት ነው ሲባቸው እንኳን ከኔ ሲመልስልኝ ይዋል وهي
سبت المذمم وأنا محمدنا مذمم عكسه محمدنا بمحمد عكس مذممنا مسكون من مسجن مالتنا الساقن مذمم مالك مذمما أبينا انبيالنا مالك ودينه قلينا دين هيمانة ردينا عليه مالتنا ملسنا اللت وأمره عصينا تزازنا من بيالنا ستل انظروا كيف يصرف الله عني شتم قريشا هزات من سايدك قرآن ورده فإذا قرأت القرآن جعلنا بينك وبين الذين لا يؤمنون بالآخرة حجابا مستورا فإذا قرأت القرآن جعلنا بينك وبين الذين لا يؤمنون بالآخرة حجابا مستورا سلازي نبي عليه الصلاة والسلام كطرو نسب يتولدون أتشو صحيح البخاري لاي عندالو هرقل سيطيق كيف نسبه فيكم أبو سفيان زروا انديتنو محلاتشو زروا ما بتقام كتلالق بيتسبوش يتولدنو هكذا الرسل تبعث في قومها تلالق وساوج وستنو نبي ملاكو لمندنو يسولج الله ብዙ ጊዜ ህክማው ከተላልቅ ቤተሰብ ጎሳዎችን ነብዮችን የሚልከው ሌላ ነገር እንዳይባል ነው ነብዩላህ ሹዓይብ አለይሂ ሰላም ምንድነው አሉት ولولا رهتك لرجمناك وما انت علينا بعزيز قال يا قوم ارهطي اعز عليكم من الله واتخذتموه وراءكم ظهريا ولولا رهتك انت ጎሳ ባይኖር ቀጥቀጠን ገለህ ነበር ያንተ ቤተሰቦችን ፈርተን ነው ቁረይሾችም ነብዩ ሰለላሁ ዐለይሂ ወሰለም አንድ ገን ለማድረግ አልቻሉም وهم ينهون عنه وينأون عنه على الله ينهون عنه الأعداء ليلا طلعت يملسلتها لا ينكا إن طالب السنة يالنا يميلوبت حمزة يسلمبت مكيات ألوه حميان أبو جهل يسدباتشو تبلو أمبسادر ربري بلال حمزة الناس يمتو عند السيت مقلاك انتاچو يا أخي أنت ياله قد سب أبو لهب أبو جهل ابن أخيك وندمهن دي هرقو سربو زاري دي هرقو أواردو بلو بلا مقلاي نقرأتشو تنادو ሰይፉንና ቀስቱን ይዞ ሲሄድ ቁረይሾች ተሰበሰቡበት ቦታ ላይ ምንም ሳይደራደር ሄዶ ብቻ በዛ በቀውስ ዘንጉ በእንትኑ በደጋኑ እንትን አናቱን ብሎ ፈጠረቀው ተሰቡ ابن اخي وانا على دينه ያለ ሳያስበው እኔ በሱ ዲን ላይ ያለው እንደሚል ይሰርባለ ብሎ ሲል ሌሎቹ እንትን ሲሉ ዙሪያውን ከበው የነበሩት ሲሉ ሰይፉን اخترط ሰይፉ ታል ያንዳል ለቅማለሁ እኔ እሱ ሃይማኖት ላይ ሆኜ ነው እናንተ እሱን የምትሰርቡት ሰው እንዳይነሳ አቡ ጀህል ተው እኔ ነኝ ጥፋተኛው ሰድቤበት ነው ابن اخيه ብሎ هكذا وهم ينهون عنه وينأون عنه بدينه يششوታል በእስላም ይሸሹታል እስልምና ከሱ ይሸሻሉ አይቀበሉም ولكن ينهون عنه الاعداء ከሱ ደግሞ በጎን ቆመው ጠላትን ይመልሱለታል በኋላ ሐምዛ ከሶስት ቀን በኋላ ቤቱ ተመልሶ እንዴት እኔ كيف اقول انا على ديني ولست على ذلك በኋላ ያው ተደበቁበት ቦታ ሄዶ እኔ ብሎ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ دار القم ابن ابي القم ማለት ተደበቁበት ቦታ ሄዶ አልቅሶ እስልምናን ተቀብሎ አንቀንቀው ለቀሰ አሰዱላህ ወረሱሉ ያሉት ይዛለት ነው እዛው ሁኔታ ባሉበት ነው ስለዚህ አላህ አንቢያዎችን ከጥሩ ነሰብ የሚልካቸው ለዛ ነው በዘር እንዳይወጉት ነው ይሄ መጤ እንዳይባል እንደ ነብዩላህ እንትና ሉጥ ولولا رهتك لرجمناك انت ملالو لو ان لي بكم قوه او اوي الى ركن شديد እነዛ ሰዎች መጥተው ወይ لو ان لي بكم قوه ወይ ኃይል ቢኖረኝ ወይም ደግሞ ጎሳ ቢኖረኝ بلو سيلو النبي عليه الصلاه والسلام من رحم الله لوطا كان يأوي الى ركن شديد نبي الله لوط الله يزن الله جونا ركن شديد الله الله فلسو رحم الله لوطا كان يأوي الى ركن شديد ስለዚህ እንደዚህ ነገሮችን እንዳይወጓቸው በሚል አላህ ካለ ይርስሉ ለሰበው ከጥሩ ቤተሰቦች ይልክ ነበርና ስለዚህ ነብዩ አለይሂ ሰላቱ ሰላም በዚህ ሁኔታ ነው ወላዳቸው በዚህ ነው ያው መካ ላይ ተወልደው ወደ ገጠር ሄደው ረዳዓ ጠብተዋል አረቦች ልጆቻቸውን ወደ ገጠር ላይ ጉድፈቻ የሚሰጡት ለአምስት ነገር ነው ይላል ሐሊመት ሳዲያ ነው ያጠባቻቸው ገጠር ሄደው እና ገጠር ወደ ገጠር የሚልኩት ለአምስት ነገር ነው ይላል አንደኛ ልጆቻቸው ወደ ገጠር የሚልኩበት አምስት ነገሮች ነበራቸው አንደኛ ቸርነትን ይማራሉ አሉ ከገጠር ሰው የገጠር ሰው ቸር ሁለተኛ ፈሳሐን ይማራሉ አሉ ልጆቻቸው የተደበላለቀ አይደለም ቋንቋቸው ማለት ነው ቀጥ ያለ ፈሳሐ ነው ሶስተኛ ሸጃዓን ይማራሉ አሉ ጀግንነትን ከገጠር ሰው ነው የሚማሩት የከተማ ሰው ርዝቅ ፍለጋ ነው የመጣው ዙ የተንደፋደፈ ቢያው ዛር ብሎ አየው ገጠር ቢሆን ግን ዱላውን አንስቶ ነው የሚደርስለት የከተማ ሰው ነው ስለዚህ ጀግንነትን ይማራሉ አራተኛ ፍሩስያን ይማራሉ አሉ ፈረስ ግልቢያ ገጠር ውስጥ የሚነሱ በፈረስ ድሮ በዛ ሁኔታ ነው ፍሩስያን ይማራሉ አምስተኛ صحة ጤንነት የከተማ ብክለት አያገኘውም ገጠር ያደገ ሰው መርፌ ሳይወጋ 15 ዓመት 20 ዓመት ይሞላል ምንም በሽታ ሳይነካው ገጠር ሰው የከተማ ልጅ ግን ያው ቢአው ብክለት ስላለው ይሄ
በዛ ሁኔታ ነው ልጆቻቸው ስለዚህ ነብዩ አለይሂ ሰላም በዚህ ሁኔታ ነው እንትን ያሉት ከዛ በኋላ ያው ዳዕዋቸው ላይ እንግዲህ በህክማ ተጠቅመው ብዙ ነገሮችን አድርገዋል ብዙ ጥበቦችን ተጠቅመዋል ተውሂድ ላይ መካ ላይ መፋለጫ ቦታ ነበር መካ ላይ በጣም ኃይለኛ ፋሲላ ስለሆነ بين الحق والباطل هواዳ አልነበረው ስለ አላህ ተባረከ ወተዓላ ስለ ሞቶ መነሳት በዛ ዙሪያ ነው ወህዮች የወረዱት ሁጃ በሚታዩ ነገሮች በማይታዩ ነገሮች ነው ተከራከሩ የነበሩት በዛ ሁኔታ ላይ ትንሽ የመጀመሪያ ላይ ሽዳ ነው አልቻሉትም እየጨመረ ነው ሰው እየጨመረ ሄደ መጨረሻ ላይ ማላላትን ነገር መከሩ የሚሆን አይደለም محمد صلى الله عليه وسلم فرق بين الابن وأبيه وبين الزوج وزوجته وبين الأخ وأخيه لا ينال يسلت تفلق فاصلة يفلق الباطل لا عند لا تدرى القون داهد توحيد قلت أدرقوه بالنقر باطل ليتو سلي من يهونال تدباب سوءهن دمنا هيدو أين تاهدم مجمّر علي فاصلة نمبر سلزينو بزو تودى الدراجة نبي عليه الصلاة والسلام دعوات شولا መተው ገንዘብ ከፈለገ ገንዘብ ሽመት ከፈለገ ይሾማለን ሚስት ከፈለገ እንደራለን ተባለ አባ ጣሊብ ትንሽ ያው እኔ ትልቅ ሰው ሆንኩኝ ማልችለውን አታሸክመኝ ልጅ አንተ እንደም ልጅ ብሎ ሲላቸው ብቻቸውን መሆናቸው ተሰምታቸው አለቀሱ ነብዩ አለይሂ ሰላቱ ወሰለም አልቀሰው ሄዱ تعال ابن اخي አላቸው አንተ እንደም ልጅ ና እንግዲህ የሚደግፈኝ ይሄ አጎቴ ነበር እሱም ተخلي ከኔ ምን አማራጭ አለኝ ብሎ ተሰምታቸው አለቀሱ ከዛ ምን አሉ ያ አም አሉት والله لو وضع الشمس على يميني والقمر على يساري على أن أترك هذا الأمر ما تركته حتى أهلك دونه صحيح كسماء معجزة عند عبد التوحيد النقر عند التوحيد دعوة ولا التوحيد ولا توحيد ولا الله عند النت عظمة الله عز وجل لما طلعت شركه كفر إيه زي الله سلام باطل إنه هنا هن لما النقر إنه هن دعوة لما رد عند تولاتشوا كسماء لا صحيح وتتوك أن يلا بيارجو أو ردوك أن يلا بيارجو شاركان كسماء ردوا مريت لا بيارجو ይሄን ነገር እንድተው አልተውም ወይ አላህ ይፋ አርጎ እስከሚወጣ ወይ ነው ህይወት ተሰምጠፋ ድረስ ይሄ ነው አቋም መውሰድ ድርድር የሚባል ነገር የለም እግራ አንዳንድ ጊዜ በመስፈራራት አንዳንድ ጊዜ በማስከጀል ቢፈልግ በማስፈራራት ይመጡብሃል ጠላት ሲፈልግ ደግሞ በማስከጀል ይመጣልሃል ይሄ ሁሉ አቋም ከያዝክ እስላም ما تركته ይሄን ዳዕዋ አልተውም አላህ ህይወቴ ወይ እሱን አላህ ይበላ ስለሚያደርገው ወይ ነው ህይወት ተመጣፋ ይሄ ነው ሞቅፍ ማለት በዛ ሁኔታ ላይ ቆዩ እዛ ላይ እንግዲህ የሚጠፋው ጠፋ የሚቀጥለውም ቀጠለ መጨረሻ ላይ አላስቀመጣቸው ሲል እንግዲህ ሷሃቦቻቸው እንደምታውቁት በአምስተኛ ዓመተ ንቡዋ ወደ ሀበሻ እንዲመጡ ተደረጉ ወደ ሀገራችን ሂጅራ መጥተዋል ማስከደ ከሆነ አንድ ቦታ ላይ ዳዕዋ ያደረክ ማስከደ ከሆነ አካባቢ መልቀቀየር ያስፈልጋል ዳዕዋ ላይ ይዛው አባቴ ምርት ተቀብር ያለው ያልክ ማለት የለበም እዚህ ማይሆን ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ወደ ጣይፍ እኮ ሄዱ መካላ እንቀበላቸው ሲሉ ብሎ ቢስሏቸው ወደ ጣይፍ ሄዱ ምናልባት ለዓለ አላህ የሚቀበለኝ የሚያስተቃ حتى وبلغ رساله الله ይሄን የአላህ ሪሳላ አስተማድረስ ብለው ጣይፍ ሄዱ ጣይፍ ሲሄዱ አዕረض ነፍሱ على عبد ያሊል የሚባል ሰውዬ ላይ አለ የሚባል ጣይፍ ውስጥ እሱ ላይ ራሳቸው ሲያቀርቡ አልቀበላቸውም ማለት እንግዲህ አለመቀበልህን አታውራ ለቁረይሽ ተወኛሉት ከዛ ተመለሱ ሲመለሱ በሁለቱ ግራና ቀኝ ሱፋሃ ጅላጅለ ሞኛሞኝና ጻንን በድንጋይ ሊመታው አድርገው ወደዚህ እንደሚወጡ እየተመቱ ዘይድ ኢብኑ ሳቢት ዘይድ ኢብኑ ሐሪሳ የመከተላቸው ተስተው ድክም ብለው ወደ ቦታ ላይ ጥላ ስር ሲያርፉ ሁለት ሰዎች ቁረይሾች ያዩት ነበርና አንድ ባሪያ ነበራቸው አዳስ የሚባል ፋሪሲ ወይም ደግሞ ወደዚህ ወደ ኢራቅ አካባቢ ሄድና ይሄንን ተምር እንትን ወይን ዘለላን ቆርጠው ለዛ ለሰው የጥላ ስር ለተቀመጠው ሰው ይሰጥ ብለው ላኩት መጣ አዳስ ፍለፊታቸው አስቀመጠ ነብዩ ሰለላሁ ዐለይሂ ወሰለም ሲበሉ ቢስሚላህ ብለው ያንን ወይን ሲበሉ ምን አይነ ለካ هذا الكلام አላቸው ከየት ነው ይሄ ንግግር ይሄ ቢስሚላህ የሚለው ንግግር ይሄ ከየት ነው ስላቸው አንተ ከየት ነህ አሉት قال انا من نينوى አሉት في بلاد العراق نينوى ነኝ አላቸው قال بلاد اخي يونس بن متى አሉ ወንድሜ ሀገር ዩኑስ بن متى ሲላቸው ደነገጠ ታውቀዋለህ እንደ ዩኑስ بن متى አላቸው قال نعم هو اخي هو نبي وانا نبي ما ወንድሜ ነው ዩኑስ እሱም ነብይ ነው እኔም ነብይ ነኝ አሉት እዛው ሻሃዳ ያዘ አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ ከዛ ተንስተው ከጣኢፍ
እየሄዱ ሳያውቁ ወዴት እንደሚሄዱ ወደ መካ መግባት አይችሉ ወዴት ሀገር እንደሚሄዱ ተደናበራቸውና እየሄዱ የት ቦታ ነው የነቁት ቀርነ الثعالب የሚባል በአሁኑ ሰዓት ወደ 150 አካባቢ ኪሎ ሜትር ነው የሚባለው ቀርነ الثعالب እዛ ሲደርሱ ነው የደረሱ ቦታ ብንን ሲሉ እዛ መድረሳቸውን ያወቁት ከዛ ወደ ሰማይ ሳያዩ ዳመና መጣችና አጠለለቻቸው በዳመና ውስጥ ማንን አዩ ጅብሪልን አዩ ሰላም አላቸው ያ መሐመድ ሰላም هذا ملك الجبال يترى على في متى የምትፈልገውን ነገር እንድታዘው ታዛዥ ሆኖ ላንተ መጥቷል የምትፈልገውን ነገር የምትጠይቀውን ነገር ንገረው አሉት ትንሽ ሳይቆይ መለኩል ጅባል መጣል ወደ አመናስ ሰላም አለይኩም አለኛ ሰላም ተካልገኝ በኋላ ሙርኒ ቢማሽት እኔ ታዝዬ ነው የመጣሁት ከአላህ የምትፈልገውን ነገር እዘዘኝ ይሽታ ለአጥበቀና عليهم الاخشبين ይሄ መካ ተራራና ተራራ መሃል ላይ ቁረይሾችን እፈጭልሃለሁ ከፈለክ ታዝዬ ነው የመጣሁት ለፈጫቸው ነው ከዛ በፊት ግን እዛ ከደረሱ በኋላ ያደረጉት ዱዓ ነበር እዛ ቦታ ላይ ቀርነ الثعالب ሲደርሱ ዱዓ ያደረጉት ነበር اللهم اني اشكو اليك ضعف قوتي وقله حيلتي وهواني على الناس الى من تكلني الى بعيد يتجهمني او الى عدو ملكته امري ودما انهم تستغاني يا رب اشكو اليك ضعف قوتي وقله حيلتي ኃይል የለኝ መላ ጠፋኝ መላ ከጄ ወጣ وهواني على الناس عندما توصلوا ቦታ አልሰጠኝም ተወረርኩ መካ ማበራሩን ከጣይፍም ተበረርኩ وهواني على الناس ወደ ማን ነው ያ አላህ የምታስጠጋኝ ጌታዬ ወደ ማን ነው የምትጠጋውሽ ወደ ገሪብ ወደ ሆነ የሰው ሀገር ሰው ፊቱን ጀሃነም ያስመስልብኝ ወደ እሱ ነው የምታስጠጋኝ ወይስ ወደ ጠላት ነገር ሁሉ ነገር በሱ እጅ ሆኖ እንደፈለገ የሚያደርገኝ ملكته امري او العدو ملكته امري የኔ ጉዳይ እሱ እጅ ሆኖ እንደፈለገኝ ያደርገ ፈልገኝ ወደ እሱ ነው የምታስጠጋኝ አሉና ሌላም አሉ ምን አሉ إن لم يكن بي غضبك فلا أبالي ولكن رحمتك أوسع لي مجم ሰው በላይ ለምንም ያንተ ቁጣ እዚህ ውስጥ ከሌለ ይሁሉ ምንም አይመስለኝም አንተ ቁጣ ከሌለበት ይሁሉ መከራ ሸከማለሁ ولكن ከዚህ ውስጥ ሰላም ነው የሚሻለኝ ولكن عافيتك أوسع لي ያንተ ጤንነት ሰላም የኔ ደህና መሆኔ ሰው ልጅ መጀመሪያ እንደ መከራ ውስጥ በሚገባበት ሰዓት የሚያስበው ከዚህ መውጣት ነው كيف يبقى على حياته أو كيف أنه يحافظ على حياته ይላል እንዲህ ያለው መከራዎች ውስጥ مخاطرات ምንድነው ሐያት እንዴት ብለህ ነው የምታሳልፈው ወደ ሌላ አሳልፈህ መመኘት ትችላለህ አገር መመስረትም ትችላለህ በመከራ ጊዜ ግን ምንድነው የምታደርገው ትልቁ ስራ ፍለፊት ያለው ተስፋ መቁረጥ አይደለም ያለፈውን አስተህ መመታመም አይደለም مستقبل مظلم የሆነ አይደለም مستقبل بيد الله ነው ያንተ በማንም እጅ አይደለም ወደፊት በአላህ እጅ ነው ያለው مستقبل ይሄ ነገር ነው አላህ ነው የሚያውቀው مستقبل በአላህ እጅ ነው በሰው እጅ አይደለም ስለዚህ አሁን ምንድነው ማድረግ ያለብህ كيف تحافظ على حياتك ነው እንዴት ብለህ እቺን መከራ በህይወትን አድና አትርፈህ ወደ ሌላ ታልፋለህ ይሄ ሲሉ ነው መለከል ጅባል መጥቶ ያሉ ጊዜ ምንድነው የሚያሳየው وما ارسلناك الا رحمه للعالمين መለከል ጅባል መጥቶ ሲላቸው ምንድነው ያሉት አልፈልግም ማለት እናንተ ብንሆን እንደሚያንከራተተን ሰው ይሄው የረገምነው አይደለም ጭንቅላቱ እንዲበትነው እንዲያርገው እንደሚያረገን ሰው እንዲያደርገው ያለ ነው ሂዳያ የለምንለት አይደል ይፈትፈጣው እንዲያደርገው والله እንትን ይበለው ሙሲባ ይከተለው ያለ የረገምን ነው ግን ይሳቸው ሲራስናይ ይሳቸው ሐያስናይ ከሳቸው لقد كان لكم في رسول الله اسوه حسنه رحمتهم የሚያሳይ حتى ሙሲባ ውስጥ ተስፋ ለመቁረጥን ከሳቸው እንማራለን በዛ ውስጥ ወደፊት የሚመጣው مستقبل ከዚህ ውስጥ የምትወስደው ነገር አለ رحمن ትወስዳለህ صبرን ትወስዳለህ مستقبልን ትወስዳለህ ጨለማ አይደለም አንተ مستقبل ስለዚህ ምን አሉ እዘዘኝ ሲላቸው ምንድነው ያሉት لا አሉት لعل الله يخرج من اصلابهم من يعبد الله ولا يشرك به شيئا ከጀርባቸው አላህን የሚያመልክ አላህን የሚገዛ ሰው ሊወጣ ይችላል አይታወቅም ስለዚህ በቃኡሁም ሊ የነሱ መቆየት በውስጣቸው ከውስጣቸው ያኔ በጨለማ ውስጥ ጨላንጨሉ አልፎ ኑር ማየት ማለት ነው በዚህ በድቅ ባለው መከራ ውስጥ አሳልፎ ጮሬ ማየት ማለት ነው ሙስሊም ብሎ ማለት ነው የሚጨልምበት ዝም ብሎ ወጥቶ የሚወጣ አይደለም ስለዚህ በዛ ሁኔታ ላይ አሳልፍ ረህማቸውን የሚያሳይ ነው ስለዚህ በጣም አድርጎ በዳዋቸው ላይ ረህማን ሲያሳዩ የነበረ ነብይ አለይሂ ሰላቱ ወሰለም في مسيره دعوته مكه ላይ ሲያደርጉት የነበረ ነው መዲናም ከሄዱ ዳዋቸው ቀጥሏል ሂጅራቸው ወጣት እንዴት እንደወጡ ታውቃላችሁ ሰሃቦቻቸውን ግማሹን ወደ ሀበሻ ግማሹን ወደ መዲና ከላኩ በኋላ ማን ቀረ አቡበክርና እሳቸው ቤተሰብ ቀረ በኋላ አቡበክር ሂጅራ ሲወጣ እንዴት ነው ቆይስ ሲሉት መጨረሻ ላይ አያሉት الصحبه يا رسول الله አላቸው አው ካንቱ ጋር ባልደረባ ልሆን አላቸው አዋሉት ጉዳይ ሁለት ገመሎች አዘጋጅቻለሁ የሁለቱን ገመል
እኔ እናንቱ አንቱ አሉን ያሉ ሲላቸው እዚች መሃል ላይ ምን አሉት ቢሰመን ያሉት ዋጋ ከፍላለሁ አሉ ዝም ብሎ ሰደቃ አይደለም ማለት ሁለት ግመል አለኝ ሲላቸው አንዱ ለኔ አንቱ ላንቱን አዝጋይ ሁለተኛ ላንቱ አላቸው በዋጋ አሉት ከፍላለሁ ከፍዬ ነው አሉት ከዛ በኋላ ሌላ ነገር ቁረይሾች እንግዲህ መከራ አደረጉ አላህ ተባረከ ወተዓላ ፈቀደላቸው እጅራ ሲወጡ ለሊት ቁረይሾች ደለቱ ወደ ስንት ጎሳ ወደ 12 በላይ ቀባኢል ጎረምሳ ተነጋግረው ምን እናርግ ይሄን ሰውየማ እንግደላ ስብሰባ ላይ ያሉ ዳር ነድዋ የሚባል መሰብሰቢያ አዳራሽ አላቸው እንደ ድሮም እንዳሁን ለምንለው አሁን ምን እናርገው ይሄን ሰው ተባለ ሰሃቦቻቸው ሁሉ ሄዱ ቀደሱ ቀር ምን እናድርገው እዛ አንዱ ተስቶ እንሰራዋል ይታሰር እንደ ሌላ ሹዓራዎች ግጥም እየገጠሙ አምራቸው እንትን የሚል እስር ቤት ይገባሉ እዛ በሱ ሰው ይሞቱ ነበሩ ቁረይሽ አረቦች ውስጥ እንደዛ እንደ ሹዓራዎች እዛ እስር ቤት በሱ ሰው ይሞት እንሰራዋል በዚህ ሹራ ውስጥ አንድ ሽማግሌ ከደጋገር ከነጅዱ ሀገር መጣና ተቀላቀለ ነው ምንድነው ያሉት አና ረጁሉን የናንተን ስብሰባ ሰምቼ ነው የመጣሁት ምናልባት ለዓለሁ ከኔ ራእይ ሐሳብ ልታገኙ ትችላላችሁ የሚል ቢያስብ ነው የመጣሁት ስለዚህ እናንተ ጋራ ለመወያየት ነው የመጣሁት አላቸው ብለው አቀም ተቀበሉት እዛ ገባ ያው ባያቁትም አለባበሱና እንትኑ በጣም እንትን ያለ ነው ከዛ ምን ይታሰር የሚለው ላይ ሲሉ አይ ከሰራቸው የሱ ባልደረቦች አይለኞች ናቸው ለሊት ከእስር ቤት መጥተው ከእስር ቤት አውጥቶት ይዘውት ይሄዳሉ ይሄ ራእይ አይደለም አላቸው ምን እናርግና ባረው ከሀገራችን ይውጣ በቃ ይልቀቀናው ከወጣማ እዛ ሄደበት ሀገር ጠንክሮ ተጠናክሮ ጓደኞቹ ጋር ጠንክሮ የመጥቶ እናንተን ያባራቸዋል አላቸው እና እንግደለው ይሙን አተባለ ያ ሽማግሌ هذا هو الراي አላቸው ትክክለኛ ሐሳብ ማለት ይሄኛው ነው መገደሉ ነው እንዴት ነው እንገለው ታዲያ ከየጎሳው አንዳንድ ጎረምሳ አምጡ ተባለ ከየጎሳው አንዳንድ ጎረምሳ ተመረጠ ለሊት ከቤቱን ከበው ጣስ ይወጣ ለመግደል ተሰበሰቡ ቤታቸውን ከበው አደሩ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን አልይን ጠርተው በኔ ቦታ ተኛ አማናም አለ የሰውም አማና ታደርሳለህ ያንተ ፍራሽ ላይ ተኛ ምንም አትሆንም ብለው እሱን ፍራሽ ላይ አስተኝተው ሌሊት ሲኑ ተኝተዋል እንዳለ ሰዎቹ አፈር አንስተው ለያንዳንዱ ላይ ራስ ላይ ያስቀመጡ ነሰነሱለት وجعلنا من بين ايديهم سدا ومن خلفهم سدا فاغشيناهم فهم لا يبصرون ተዛው እነሱ ላይ ተራምደው ሄዱ አንድ አብዱላህ ኢብኑ ሩአይጥ የሚባል አንድ ኺሪት ነበር መንገድ የሚያውቅ እሱን ቀጠሩ ያለ ቦታ እንሄዳለን ከ3 ቀን በኋላ መተህ እንድትወስደን አሉት ካፊር ነው ተስተው ጋር ኑር ጀበል ኑር የሚባል አለ ወደ የመን መካ እንደዚህ ቢሆን የመን ወደ ኋላ ነው እና ወደ ደቡብ ሳሌ መካ ከሆነ ወደ ደቡብ ሄድ በየመን በኩል ማለት ነው ዋሻ ውስጥ ገቡ 3 ቀን ቁረይሽ አበደች መሐመድን ሐየን ወመይተን ያመጣ ሰው 100 ግመል ሽልማት አለው ተባለ አቡበክርም እንደዛው 3 ቀን ድረስ عامر بن فحيرة የሚባል አንድ አቡበክር እንትን ነበር ፍየሎችን ያመጣና እዛው አካባቢ ያመሻል እነሱን ኮቴ ይሄዱበትን ረግጦ እንትን ይላል ፍየሎችን ያልብላቸዋል እንደው ያለ በዚህ ሁኔታ ላይ 3 ቀን በኋላ አብዱላህ ኢብኑ ኡበይ መጣ ሁለቱም ግመሎች ይዞ መጣ ወደ የመን ነው ሄዱት መዲናን ወደ ኋላ ተተው ወደ የመን ሄዱ ከዛ በኋላ በጅዳ ብሎ ሳሂል ቀይ ባህር አለ በቀይ ባህር አድርጎ ይሄዱ መንገድ ላይ እንግዲህ አቡበክር እንደዚህ እንዲሉ ነበር አሉ እንዴ ነብዩ ቁርአን ይቀር ወደፊት ነው የሚሄዱት ከዛ መጨረሻ ላይ ይሄዱ ቁረይሽ ውስጥ አንድ ሰው መጣና በዚህ በሳሂል በባህር አካባቢ ልጭ የሚል ሰዎች ሱራቀት ኢብኑ ማሊክ የሚባል ነው ቁረይሽ ናዲ ውስጥ እንደተቀመጠ ሰዎች አየናቸው በዚህ ሲሄዱ ሲሉ አይ አከለና አከለ ቅድም ወጣው ነው ሳትረሰ طيب ያው ከሳውን ተቃላቸው በኋላ ያው እሱ እሳቸው መሆናቸውን አወቀ ግመል ለመሸለም ነው መጨረሻ ላይ ተከተላቸው አገኛቸው ሲያቸው ያው ፈረሱ በሳመሬት ውስጥ ገባች ተያዘ ወደቀ ሲወርቅ በጣም ፈረሰኛ ነው መውደቁ ገርሞታል ኪናና እንትን ውስጥ እዚህ ኪናና ውስጥ እንትን ነበረው የሚጠነቁልበት አመራኒ ረቢ ነሃኒ ረቢ አንዱ ሙህመል ነው ምንም የለውም አሉ ከዛ ኪናና ውስጥ አስገብተው ያንን ሲመዝ እጣ ነሃኒ ረቢ የሚል ወጣበታል ደስ ማይለው ብሎ አስገባ አሁንም ያለ ሲል መጨረሻ ፈረሷ እዚህ ድረስ ስትገባ ሄዶ ሶስተኛ ተንከርብቶ እዛ ወደቀ ኋላ እንግዲህ አወቀ ያ መሐመድ አማን ስጠኝ አንተን የሚከተሉ ሰዎች አንተን የሚዋጉ ሰዎች ላልዋጋ ደብዳቤ ጻፍልኝ አላቸው ካሸነፍክ عامر بن فهيرة ጻፍለት አሉት ጻፈ ደብዳቤውን ይዞ ወደ ተመለሰ ቁረይሾች አይደለም ብሎ ዘካ ደረሻ ፈትህ መካ ላይ ነው ያን ደብዳቤ ይዞ መጣ
على وكنيم يا محمد أنا على وكم ورقة من أوفلنيا زالت أنت أما تحب أن يصورك الله بسوار قيصر يروموችን እንትን አንባር እጅ ላይ ብለው ነበር ባላያችን ደብዳቤ ይዘው መጥተው አላወቃቸውኝም ያላቸው በዛች ደብዳቤ አማን ተሰጠ መካ ፈትህ መካለት በዛ ሁኔታ ነው አላህ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወጡ መዲና ሄዱ መዲና ከሄዱ በኋላ ሁለት ነገሮችን መሰረቱ አንደኛ ለዳዕዋ ምን ይፈልጋል ማዕዋ ይፈልጋል ጀርባህን ለመጠበቅ والذين تبوؤوا الدار والايمان على الله تبوؤوا الدار ማለት መጀመሪያ تأسيس الدولة لتأسيس عند نجر وطعم على تمية صلى الله أجر لا ما يهون كونه وطعبله قلبتين سبسبه مكة بجا كأجنوا بحالا معرفة كأجنوا بحالا من يفلقالو حماية يفلقال تبقى يفلقال أنت زهر كببوت على ميت أبوك كلا وقال له وزام سدتي متعبها والذين تبوؤوا الدار والإيمان يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة سلزي الله نزل صحابه إذا تبقوا مدينة بزاهون يتا مجمرة يسروا مسجد كنبو كذا آخى بين المهاجرين والأنصار وآخى بين المهاجرين والمهاجرين مهاجروች ለሙሃጅሮች አንሳሮችና ሙሃጅሮችን እንደዛ አድርጎ ኢኻ ካደረገ በኋላ ቅድም ስንቀራ የነበረው አንድ መሆን ጉልበት አጥስሙ የሚለው እዚህ በኋላ ነው እንግዲህ منطلق الدعوه ያደረጉት ቁርአን አከለት القرى ነብዩ አለይሂ ሰላም መዲና ከተማውን ሁሉ በላቸዋል ዓለም ላይ የነሱ መስረቻ ሆነ ከዛ በኋላ ጀይሹ እንጥላቅ ሆነው አገሬውን ሁሉ በስሩ መዲና ስላስገባት ቁርአን አከለት القرى القرآن ሁሉ ከተማውን ላይ በላችበት ከዛ ተስተው ነው ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በዛ ሁኔታ ላይ እንግዲህ መሰረት ዳዕዋ መጨረሻ ላይ እምላቸው ነገር ከሰዎችን ዳዕዋ ስናደርግ የሳቸው ሲራ መከተል አለበት ቅድም የሆነች አንድ ቦታ ላይ ተናግረናል صحيح البخاري ላይ ነብዩ አለይሂ ሰላም አንድ የገጠሬ ሰው መጥቶ ለመናቸው መስጊድ ላይ ሰጡት አልበቃኝም ማለና ተቆጣ ከዛ ሷሃባ ሁላ ሲሉት ተውዋሉ ከዛ ቤት ወሰዱት የሚፈልገውን ሰጡት ሀረዲት አሉት አወድጃለሁ አለ እንግዲህ ንግግርን መስጊድ ላይ ተናገራሉ መስጊድ መጣ ነብዩ ሰለላሁ ዐለይሂ ወሰለም የሰጡኝን ስጦታ ተቀብያለሁ ደስ ብሎኛል አላቸው ምን አሉ ነብዩ አለይሂ ሰላም دعوني وبين الناس قالوا ان الناس ሰዎች ማልተውን انما انا كرجل ندله بعيرنا አንድ ግመል የጠፋበት ሰውና እኔ አንድ አይነት ነን አሉ ግመሉ በረገገበትና አረዳውን ህዝቡን ያዙልኝ ያያይዙኝ ብሎ ግመሉን ሲሉ ሲከቡት የባስ እየበረገገ ወደ ጫካ አሉ ገባ ተውት እኔ ነኝ ግመሌን ማያዝ ማቀው ብሎ አባብሎ የሆነ ነገር ሰጥቶን ብሎ ያዘው እኔም እንደዛ ሰውዬ ነኝ ሰውና እኔ መሃል አትግቡዋ ይሄን ሰው የቅድም ጮሃችሁበት በዛው ሄዶ በሆነ እንዴት ነበር የሚሆነው እኔ ግን አባብዬ እንዴት አድርጌ እንዳያስኩት አያችሁታል دعوا بيني وبين الناس انما انا كرجل ندله بعيرنا እንዴት አድርጎ አባብሎ ያገበሉን እንደያዘ አባብዬ ሰዎችን እንዴት እንደሚይዝ እኔ የማውቀው ስለዚህ ለቀድ ካነ ለኩም في رسول الله اسوة حسنة በዛ ሁኔታ ነው ሰዎች እንኳን ጮህንባቸው እንኳን ሰርበናቸው ቀርቶ አባብለናቸውም አናገኛቸውም እያገኘናቸውም አይደለም اخلاق الداعيه አባብለህ ወንድሜዋ አንተ እኮ ጎበዝ ነህ እንዳንተ ይኸው መስጊድ መጣል እንዳንተ ሰው አለ እንዴ እንዳንቺ ሰው አለ እንዴ እናንተ እኮ ማሻአላህ ያልክ ካላባበልከው የሰደብከው የጮክበት ሰዓት ያስረዘምክበት ዳኢ መሆን አለበት ቆቅ መሆን አለበት መንቃት አለበት ዳዕዋ ሲያደርግ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ምልቃና አይተውናል አብዱላህ ኢብኑ መስዑድ አንድ ቀን ለምን ታቀራን በየጊዜው ከሳቸው ከሞቱ በኋላ قال اتخولكم كما كان رسول الله صلى الله عليه وسلم يتخولنا ነብዩ ምልቃናችን እየጠበቁ እንደሚያስተምሩን ነው አለዛ እያከ ወሰአም አሉ አይሻ አንድ ዓለም እሳቸው ጋር መጥቶ አማ ሰሚዕቱ አን الناس يجلسون اليك وتجلس اليهم ሰው መጥቶ ይከባሃላሉ ታቀራለህ አሉ እንዴት ነው አለችው አዎ አላት قال اياك والسآمة አለቻቸው ሰው ማሰልቸትን አደራህን አሉት ሰው ማፋሸክ ከጀመረ ጎን ለጎን ወሬ ከጀመረ በእኛ ዘመን ሰዓት ማየት ከጀመረ ዳዕዋህን አቁም ሰው ስለሰማህ ብቻ አትበል አበቃ በቅቷቸዋል እየቀረባቸው ነው መቅረት ያለበት ለዛም ደግሞ ስንጠራ اخلاق النبي صلى الله عليه وسلم ነው የምናስተምራቸው ዳዕዋቸው እንዴት ነበር ቅርብ ለህዝቡ ሰው ቅርብ ነበሩ ቸር ነበሩ ዳኢ ቸር መሆን አለበት ካለችው ቹን ያለችንን መስጠት በአخلاقaችን ሰዎችን የሳቸውን ባህሪ ይዘን ከሄድን ይሄ ዳዕዋ የዚህ እንትን ነው ዑለሞቻችንን በዚህ ነው ወስደው ነው ጥሩ ሰዎች ነው እንትን የሚሉት እንጂ ለጎረምሳ እየጮህንበት እንትን እያልን አንተ እንደዚህ ነህ እያልን ሰው ማግኘት አንችል አባብለነው እያገኘ ነው አይደለም አንተ እንደዚህ ነው እያልከው እያልነው አይደለም ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩን ዳዕወቱሁ ወሲረቱሁ እንዴት እንደነበረ አخلاقaቸው ከልጅ ጋር ከሴት ጋር አባት ሆነዋል መንግስት ሆነዋል ሁሉ ነገር ሆነዋል ያ ነው መሆን አለበት እና እነዚህ ነገሮችን ጠብቀን ይሄ ዲን በዚህ ነው የሚጠበቀው ይሄ ዲን ይሄ እስላም በአخلاق ነው ወንድሜዋ ያልከው ነው ቀስ ብለህ ያስተማርከው ነው በልኩም እየሰጠኸው ነው ካቅሙ በላይ ማተስተው ቀስ ብለህ ማዓሊያል ነገሮችን ከተናንሽ ነገሮችን ጀምረን ሰውን አለመናቅ ሰውን አትንቀው እንዴት ብለህ ትንቀው ወንድምህ ነው ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም እንትና አخلاقaቸው በጣም ቸር ነበሩ አጅወደ الناس
በጣም ቸር ነበሩ ያላቸውን ይሰጣሉ وكان يرد بالقول المؤنس كللاቸው እንኳን ጭር በምጭታ በሚያወጣ የለንም አይደለም ይሉ ኢንሻአላህ እንጃአና ከመጣን እንሰጣለን አብሽር ከመጣና ቶሎ እንሰጣለን አባስ ብን አብዱል ሙጠሊብ እሳቸው ጋር አጎታቸው መጥተው በድር ጦለት ምርኮ ሰጥቻለሁና ብር ስጡኝ አላቸው የተከመረ አባ ዑበይዳ አምጥቶት ከባህሬን እንዲህ ተከመረ መስጊድ ውስጥ ስጡኝ ስላቸው ወሰዳሉት አመጣና ጋቢ ላይ አፈሰና ሽልንግ ሸከባለሁ ብል አልቻለው አሸክሙኝ አላቸው ላ አሉት ሷሃባ ላኩና አሸክሙኝ አላቸው ላ አሉት መለሰው አሁንም ሞከረ ሲችል አልቻለው አሸክሙኝ አላቸው ላ አሉት ሷሃቦችን ዝዙና አሸክሙኝ አላቸው ላ አሉት መለሰው በጣም አባስ ማለት ግዙፍ ሰው ነው ትልቅ ነው ረጅም ነው በስት መከራ በጋቢ ላይ አፈሰው ሁለተኛ መልሶ ተሸክሞ ሲላ አድርጎት ሐት ካይናቸው እስከሚጠፋ ነው ያዩት ይሄ ነው ከመጣን ሰጣለ ጃብር ከመጣን ሰጣለን ብለውት ነበር እሳቸው ከሞቱ በኋላ መጣ ገንዘብ መጥቶ አፈሱና ሰጡት አለው ሰጣፉ ሲቆጠር 1500 ሆነ ስለዚህ እንደዚህ ነው ተርሞን ከሳቸው መውሰድ ያለብን ማለት ነው እነዚህ ነገሮችን ወስደን መሄድ አለብን ፈضله ነብዩ ሰለላሁ ዐለይሂ ወሰለም በጣም አላህ ካሚያ ሁሉ አብልጦ ፈጥሯቸዋል افضل الرسل افضل الانبياء እንላለን እንጂ ከሙሳ ከከለ ይበልጣል አንልም ከአንቢያዎች ሁሉ አላህ አብልጧቸዋል فضله ولل العزم ሆነ ተለያዩ ነገሮችን አላህ አብልጧቸዋል እየጨረስኩ ነው عند ጊዜ አንዱ والذي فضل موسى على سائر الانبياء ብለው ሲለው አንሱ ተስሶ በጥፊ ከካው ከኛ ነብይ ይበልጣል እንደ የብለው ይሁዳው ማለት ነው ተካሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡ ምንድነው አደረገው ይሄው እንዲህ ይብለው والذي فضل موسى على سائر الانبياء يسل ይሄ መጥቶ በጥፊ ከካኝ አላቸው አንተ ተዋሉት لا تفضلوني ككلم كأن الأنبياء تابلتوني موسى قال سهلوا يوم القيامة سيورك هلهم يورقال أول من أفقوا أني نيارو كفنتو كوتام بحالا من النساو أني نيني ساي فرأيت موسى قوائم العرش لا يندزي تنتلطلو أغنيه تالو كني بفي الدنيا لا ساعك يهنو بقتتنو أم أفاق قبلي ويكني بفيتنو يتنساو بيالاكم سلزي أكلي بلطالات تبلو أفضل الأنبياء ناتشو أفضل الرسل ناتشو الله يمرطاچو نبي ناتشو سلازي فضلاچون ማወቅ አለብን ኢባዳቸው كان قائم الليل لليت يقوموا ነበር حتى تتفطر قدمه እኛ ተኝተን ማድረግ የለም ለቀጥ ካለኩም في رسول الله أسوة የዳዕዋ ሰዎች قائم الليሎች መሆን አለብን ትንሽ እንኳን ቢሆን ለሊት መቆም دعوة الصالحين የደጋጎች ስራ ይሄ ነው ለሊት ተስተው ተሰግደዱ አድርገ ከፈለክ ትኛለህ ከፈለክ ትጠብቃለህ ይሄን ማድረግ ሰው ጋር ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا سالم مولى أبي حذيفة من صحابة نبر بتأم صاحب باريا نبر جواه هون سالم أبي حذيفة حافظ القرآن نبر عندك اللي في مسجد قبته تهجر في سجد أيوت جابيو كبيت سمتو يقطتو جابياتو مريت لا يقطتو متو قال دامتو سبحان الله من قالوا الحمد لله الذي جعل هذا مثل هذا في أمتي قال جهل لو صب أمتي الله يسكن لي مسكن أي جبار الحمد لله الذي جعل مثل هذا في أمتي إن الله يرفع بهذا الكتاب أقواما ويضع به آخر مولاه بارا ينبركون سالم لكن يقول تلو كتاب الله ولا لي تستسجد أبو موسى الأشعري للي تاجو تستسجد سمت النبي قال دامت قالت يا أبا موسى لو رأيت عندي أن أستمع إليك البارحة ما تس كانت بها له يسعد دامت بايهن علاج قالوا قال أكنت تسمع إلي استدامت إلى برا يا رسول الله نعم قال لو علمت أنك تستمع إلي لحبرت لك تحبيرنا ما تكررت لقد أعطيت مزمارا من مزامير آل داود قرآن مجامع القلوب الميز يا نبي الله داود ما سنقولون الله يستعالوا باق نورو ما تكررون دوم أشكن كن يكرر له نبرالات سلزي هي قرآن لليت يقوم ببتن لكن يسرب بتن سلزي دعات بزينة سوتش ميادقوت ترى سوتش متونو لأمم متسبوا لليت تنسى يا الله الله أكبر بالله كلمة وسط الله ባሪያዎችን ለሊት ቆመው የሚሰግዱትን እኮ እኛ አናቃቸውም በጨለማ ውስጥ ያወጣቸው ሰዎች አሉ ومن الليل فتهجد به لሊት ቆምበት ስገድበት እትሉ يا أيها المزمل قم الليل إلا قليلا ቁርአን ስትቀራ መራቅ ለሊት ውስጥ ነው የምታውቀው ማዕናውን ብቻህን ሆነህ በምትቀራበት ሰዓት ለሊት በምትቆምበት ሰዓት የቁርአን ማዕና የምታውቀው ስለዚህ ትንሽም ቢሆን ማህፈዝ አለብን አሁን ሸባብ እንደሆናችሁ ቁርአን ተወሰነ መስገጃ እንኳን ሐፍዙ በኋላ አይናችሁ ከጠፋ በኋላ እናፈዛለን ብትሉ በምንድን ነው ለታጅ የምንሰግደው አሁን በሸባብነት ተወሰነ 10 ጁዝ 5 ጁዝ 20 ጁዝ 30 ምን ቢሆን 5 3 4 አሁን ካልያዝነው በሸባብነት ትልቅ ሰው ለአይኔ ከጠፋ በኋላ ሐፍዛለሁ ብትል ወይ ለሊት በምን ትሰግዳለህ ስለዚህ አሁን ተወሰነ ነገር ይዘን መሄድ አለብን አለው نسأل الله سبحانه وتعالى الثبات على هذا الدين ويوفقنا لما يحبه ويرضاه جعلني الله وإياكم من الذين يستمعون القول فيتبعون أحسنه أولئك الذين هداهم الله وأولئك هم الألباب السلام عليكم ورحمة الله وبركاته